ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት። ኢትዮጵያ በቡና ምርቷ በዓለም ላይ ታዋቂ እንደመሆኗ መጠን በቢዝነሱ ዓለም በደንብ አልተሰራበትም። ስለዚህም በብቁ ባለሙያዎቻችን የገበያ ላይ ጥናት በቡና ዘርፍ ከፍተኛ ትርፍ የሚያስገኝና በደንብ ሊሰራበት የሚችል የቢዝነስ አማራጮችን እንገራችሁ። ቡናን ቆልቶ አሽጎ የመሸጥ ቢዝነስ። ቡናን በመቁላትና አሽጎ በማዘጋጀት ከፍተኛ ትርፍ እንደሚያገኙ ያውቃሉ? አዎ፣ አንዱ የቡና ዘርፍ ቡናን ቆልቶ በማሸግ ብቻ ለሀገር ውስጥና ለውጭ ሀገር መሸጥ ይቻላል። በዚህም ቀላል የማይባል ገቢ ይገኛል። ሌላኛው ደግሞ የቡና ወይም ኮፊ ሃውስ። አብዛኛው ማህበረሰብ በየቀኑ ትኩስ ነገር ተጠቃሚ በመሆኑ እርሶም የራስዎን ኮፊ ሃውስ በመክፈት ትርፋማ መሆን ይችላሉ። ቡናንና ሌሎች ትኩስ ነገሮችን በመሸጥ ብዙዎች ትርፋማ እየሆኑበት ያለበት የቢዝነስ ዘርፍ ሲሆን እርሶም ይህንን አጋጣሚ በመጠቀም ቢዝነሱን ጀምሮ በአጭር ጊዜ ውስጥ ስኬታማና ትርፋማ መሆን ይችላሉ። አዲስ እይታን ምርጫውን በማድረግ እነዚህንና ሌሎች ቢዝነሶች ላይ መስራት ከፈለጉ ወደ ቢሮአችን በመምጣት አዋጭነታቸው ከተረጋገጡ የቢዝነስ ዘርፎች ውስጥ መርጠው ስልጠናውን ወስደው ቢዝነሱን ዛሬውኑ መጀመር ይችላል። አዲስ እይታ 10 ዓመታትን በስኬት ዛሬ ደግሞ በመካከለኛው ካፒታል በወር 225,000 ብርና ከዛ በላይ የተጣራ ትርፍ የሚያገኙበት አዲስ ቢዝነስ ይዘላችሁ መተናል። የእንቁላል ትሪ የማምረት ቢዝነስ። ይህንን ቢዝነስ ለመጀመር የሚያስፈልገው ዋና ጥሬ ዕቃ የተለያዩ ወረቀቶች ሲሆኑ እነኚህን ወረቀቶች በመጠቀም የእንቁላል ማስቀመጫ ትሪ፣ የእንቁላል ማስቀመጫ ሳጥን፣ የብርጭቆና የጠርሙስ ማስቀመጫዎችን ጨምሮ የተለያዩ ምርቶችን ማምረት ይቻላል። የእንቁላል ትሪ የማምረትን ቢዝነስ ለመጀመር መነሻ ካፒታል የሚያስፈልገው 2.08 ሚሊዮን ብር ነው። ይህ ብር ካሉት ወደ አዲስ እይታ በመምጣት በብቁ ባለሙያዎች የተግባርና የቲዮሪ ስልጠናዎችን በመውሰድ ቢዝነሱን ዛሬውኑ መጀመር ይችላል። እንዲሁም ቢዝነሱን ከጀመሩ በኋላ አዲስ እይታ በገበያ ትስስርና በፕሮሞሽን ከጎኗል። በወር 374,000 ብርና ከዛ በላይ የተጣራ ትርፍ ማግኘት ይፈልጋሉ? ለምን ሳኒታሪ ፓድ የማምረት ቢዝነስ ውስጥ አይሰማሩ? የሴቶች የንጽህና መጠበቂያ በሀገራችን ግን ያልተነካ የቢዝነስ ዘርፍ ሲሆን ከፍተኛ የገበያ ፍላጎት ያለው በመሆኑ በተለያየ መጠን ጥራትና ምቾት ያላቸው የሴቶች የንጽህና መጠበቂያ ሳኒታሪ ፓድ በማምረት ትርፋማ መሆን ይችላል። በከፍተኛ ካፒታል ሊሰራ የሚችል አዋጭነቱ በብቁ ባለሙያዎች ጥናት የተረጋገጠ ቢዝነስ ነው። የሚገርመው ይህ ቢዝነስ በቀላሉ በሀገራችን መጀመር የምንችለው መሆኑ ነው። በቀን ከ3840 እስከ 5760 እሽግ ሳኒታሪ ፓድ ሞዲሶች ይመረታሉ። መነሻ ካፒታሉ ደግሞ 7 ሚሊዮን ብር ሲሆን የዚህን 20% ማለትም 1.4 ሚሊዮን ብር ያለው ወደ አዲስ እይታ ቢሮ በመምጣት የቲዮሪና የተግባር ስልጠናዎችን በመውሰድ ቢዝነሱን ዛሬውኑ መጀመር ይችላል። በተጨማሪም ማንኛውንም ማሽን በአዲስ እይታ በኩል ሲያስመጡ 40% ከደንበኛ ቀሪውን 60% ደግሞ አዲስ እይታ በመሸፈን ማሽኑን አስመጥተው ያስረክባቸዋል። Subscribe. ስፖንጅ በማምረት በወር 803,000 ብርና ከዛ በላይ የተጣራ ትርፍ እንደሚያገኙ ያውቃሉ? በተለያየ ቅርጽና መጠን ጥራት ያለው ስፖንጅ በማምረት በአጭር ጊዜ ውስጥ ትርፋማ መሆን ይቻላል። አዋጭነቱ በብቁ ባለሙያዎች ጥናት የተረጋገጠ የቢዝነስ ዘርፍ ሲሆን ለፍራሽ፣ ለአረቢያን መጅሊስ፣ ለትራስ እንዲሁም ለፈርኒቸር ቤቶች ተፈላጊ የሆነ ምርት ነው። በከፍተኛ ካፒታል የሚሰራ በጣም ትልቅ የገበያ ፍላጎት ያለበት የቢዝነስ ዘርፍ ሲሆን በቀን 120 ፒስ ስፖንጅ ይመረታል። መነሻ ካፒታሉ 8 ሚሊዮን ብር ሲሆን የዚህን 20% ማለትም 1.6 ሚሊዮን ብር ያለው ወደ አዲስ እይታ በመምጣት የቲዮሪና የተግባር ስልጠናዎችን ወስደው ቢዝነሱን ዛሬውኑ መጀመር ይችላል። በተጨማሪም ማንኛውንም አይነት መሽን በአዲስ እይታ በኩል ሲያስመጡ 40% ከደንበኛ ቀሪውን 60% ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥተው ያስረክቧቸዋል። አዲስ እይታ 10 ዓመታትን በስኬት
ዛሬ ደግሞ በወር የተጣራ 648,000 ብርና ከዛ በላይ ትርፍን የሚያገኙበት አዋጭ ቢዝነስ ይዘላችሁ መተናል። የፀጉር ቤት ተለጣሽ ሶፍት የማምረት ቢዝነስ። ይህ ተለጣሽ ሶፍት አዋጭነቱ በገበያ ጥናት የተረጋገጠና በወንዶች ፀጉር ቤትም ተፈላጊ። ይህንን ቢዝነስ ለመጀመር የሚያስፈልጉት መነሻ ካፒታል 6.7 ሚሊዮን ብር ሲሆን የዚህን 20% ማለትም 1.34 ሚሊዮን ብር ካሉት ወደ አዲስ እይታ በመምጣት በብቁ ባለሙያዎች የተግባርና የቲዮሪ ስልጠናን በመውሰድ ዛሬውኑ መጀመር ይችላል። በተጨማሪም የተለያዩ ማሽኖችን ማስመጣት ሲፈልጉ 30% ከደንበኛ አዲስ እይታን ማሽኑን አስመጥቶ ያስረክቦታል። እንዲሁም ይህንንና የተለያዩ ቢዝነሶችን ከአዲስ እይታ ጋር መጀመር ይችላል። ቢዝነሱን ከጀመሩ በኋላ ሐሳብ እንዳይገቡት አዲስ እይታ በገበያ ትስስርና በፕሮሞሽን ከጎኑ አለ። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት